ዲፈረንሳችንን መረዳት ትዳርን ያጣፍተዋል። ወንድ ልጅ ምን ይወዳል? ወንድ ብር ምን ይወዳል? መከበር ይወዳል። ወንድ ልጅ ምን ይወዳል? እሱ ኑሬ መከበር ይወዳል። ሴት ልጅ ደግሞ መፈቀር ነው የምትወደው። ግልጽ ነው። ትሪትመንት፣ ፍቅር፣ ማጫወት፣ ጊፍት ነገር መስጠት፣ እንደምታስብላት ማሰብ፣ እጆቿን ብድግ አድርገህ መሳም፣ አመመሽ እንደ ማለት ሽኒድ እንደ እንቁላል እንዲህ ትዛት ትፈልጋለች። እኔ እናንተ ደግሞ አባወራንና እኛ ደግሞ ምን እንፈልጋለን? መከበር፣ የቤቱ አባወራ እንደሆነ ፊል እንድንደረግ ትሪት መደረግ እንፈልጋለን። ምንም ውሳኔ ያለኛ እንዳይፈጸም እንፈልጋለን። እኒህን ዲፈረንሳችንን ማስተናገድ ትዳርን ያጣፍተዋል እንጂ ከሷ ስሪት ውጭ አውጥተን አንተን እንድትመስል ከጣርክ ያኔ ትዳር ይታወቃል ማለት ነው። የዛሬ 2 ዓመት አውሮፓ ላይ አንድ ሰው መጽሐፍ ብቸኝነት ከተሰማህ አስታውስ፣ ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ፣ እኛ እኮ ወደሱ ከደም ቧንቧ ጅማት የቀረብን ነን ኢላል አላህ። ከጎንህ ማንም የለም ብለህ የምታስብ ከሆነ አስታውስ፣ ወሁወ መዓኩም አይነማ ኩንቱም፣ እሱ እኮ ከእናንተ ጋር ነው የትም ብትሆኑ። የሆነ ሰው ርቆኛል ብለህ የምታስብ ከሆነም አስታውስ፣ ወነሕኑ አቅረቡ ኢለይህ ሚንኩም ወላኪን ላ ቱብሲሩን፣ እኛ እኮ ከእናንተ በላይ ወደሱ እኮ በጣም ቅርብ ነን፣ ነገር ግን እናንተ አትመለከቱም እንጂ ይላል። በውስጥህ የተሸከምከውና የቋጠርከው ነገር ግልጽ አልሆንልህ ካለ አሁንም አስታውስ፣ ፈኢነሁ ያዕለሙ ሲረ ወአኽፋ፣ ድብቅና ሚስጥር የሆነውን እኮ እሱ አዋቂ የሆነ አምላክ ነው። ጭንቀት ከተሰማህና ሁሉ ነገር ካንተ ተቃራኒ ሆኖ ከተሰማህም አስታውስ፣ ፈኢኒ ቀሪብ፣ እኔ እኮ ቅርብ ነኝ ይላል አላህ ሱብሓነሁ ወተዓላ።